የከበረ ሰላምታችን በመላው ዓለም ሆናችሁ ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ዩቲዩብ ቻናላችን የሰዓቱን አጫጭር ስፖርታዊ መረጃዎች እያጋራናችሁ ቆይታ የምናደርግበት ሰዓት ላይ ትገኛላችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሐሳብ መስጫ ሳጥናችን ላይ ቅዳሜያችሁ እንዴት አለፈ? እሁዱስ ምን ይጠበቃል? በሐሳብ መስጫ ሳጥናችን ላይ ስለ የክለቦቻችሁ አሊያም ስለ ፕሮግራማችን ይዘት ልታደርሱን ትችላላችሁ። እኛ በጥንቅራችን በፕሪሚየር ሊጉ በትልቁ ሲጠበቅ የነበረው ጨዋታ በእርግጥ በምሽት መረጃችን የተወሰነ መረጃ አድርሰናችኋል። አሁን ግን ሰፋ ያለ መረጃ የምናነሳበት ጨዋታ ላይ ደርሰናል። ሊቨርፑል በስታንፎርድ ብሪጅ እጅ የሰጠበት፣ ቼልሲ ከተከታታይ የፕሪሚየር ሊግ ሽንፈት በኋላ ወደ ድል የመጣበት፣ ቢያንስ ሜዳ ላይ ያሉት ቀይ ካርድ ቀርቶላቸው አሁን ደግሞ ተረኛው ማሬስካ የሆኑበት ጨዋታ ነበረ። ቼልሲ 2-1 በሆነ ውጤት ድል አድርጓል። ድሉን ጣፋጭ የሚያደርገው ለቼልሲ ኤስታቪዮ 95ኛው ደቂቃ ላይ ነው ጎሉን አስቆጥሮ ድል ያደረጉት። በጨዋታው ላይ ካይሴዶ 14ኛው ደቂቃ ላይ ቼልሲን መሪ ያደረገ፣ ጋክፖ 63ኛው ደቂቃ ላይ አቻ ያደረገ ሊቨርፑልን። ከዛ ኤስታቪዮ ስቴዲየሙን ያነቃነቀ ግብ 95ኛው ደቂቃ ላይ አስቆጥሮ ቼልሲ ጨዋታውን 2-1 በሆነ ውጤት ድል አድርጓል። በሊቨርፑል በኩል በሁሉም ውድድሮች 3 ተከታታይ ሽንፈት፣ ቼልሲ ከ3 የሊግ ጨዋታ ነጥብ መጣል ከ2 ተከታታይ ጨዋታ ሽንፈት በኋላ በፕሪሚየር ሊጉ የመጣ ድል ነው። የሆነው ነገር በጣም ያማል ነው ያለው የቡድኑ አምበል ቨርጂል ቫን ዳይክ። የሊቨርፑል አምበል ቨርጂል ቫን ዳይክ በቼልሲ የደረሰባቸው ሽንፈት ያማል ሲል ገልጾታል። በመጨረሻ ደቂቃ ግብተን እያሸነፍን ስንደሰት ነበር ያለው ቨርጂል ቫን ዳይክ አሁን እኛ በተቃራኒው የመጨረሻ ደቂቃ ግብ ሲቆጠር እና መሸነፍ ስሜቱን አውቀነዋል ብሏል። ይህን ስሜት ግን ሌሎች ክለቦች ነበር የሚያውቁት ከዚህ በፊት በሊቨርፑል በደረሰባቸው የመጨረሻ ደቂቃ ግብ ማለት ነው። አክሎም የዓመት አስቸጋሪ ይሆናል ብዬ ደጋግሜ ተናግሬ ያለው ቨርጂል ቫን ዳይክ ሜዳ ላይ ብቻ አይደለም ከሜዳም ውጭ ሲል ተደምጧል። ከሜዳ ውጭ ያለውን ምክንያት አልዘረዘረም። በሜዳ ውስጥ ግን ተከታታይ 3 ሽንፈቶች ሊቨርፑልን ምናልባትም ከድንቅ ጅማሬው እና ምናልባትም አጠራጣሪ ጅማሬው በኋላ ነገሮች ወደ ውጤት ማጣት ተቀይረዋል። የቼልሲን አንድ ግብ ያስቆጠረው ሞይሰስ ካይሴዶ በመጨረሻ ደቂቃም ግብ አስቆጥሮ ማሸነፍ እንዴት ያስደስታል ብለዋል። በድሉ ሁሉም ሰው ተደስቷል፣ በጣም ደስተኞች ነን ሲል ሞይሰስ ካይሴዶ ስሜቱን ገልጿል። የማሸነፊያ ግቧ ስለተቆጠረችበት ሰዓት የጠየቀው ካይሴዶ ባለቀ ሰዓት ማስቆጠር አስደሳች ብሎታል። እሱ በመጀመሪያ 45 እንደ ሮኬት የተኮሳት ኳስ ነበረች ግብ ሆና 1-0 ሲመሩባት የነበረው። ሁሉም ነገር በፈጣሪ እጅ ነው። የመምታት እድል አገኘው፣ መታውት እንደሚገባ አውቅ ነበር። ድንቅ ጎል አስቆጠር ያለው ሲል ተደምጧል። በጣም አስደናቂ ነበር ያስቆጠራት ግብ። በነገራችን ላይ እንደዚህ አይነት ግብ ብራይተን ዩናይትድ ላይ፣ ብሬንትፎርድ ላይ ከዚህ ቀደም ሲያስቆጠር ተመልክተን ነበረ። በመጨረሻዎቹ እንደዚህ አይነት ግቦች ያስቆጠረባቸው ጨዋታዎች ነበሩ። አሁን ተረኛው ይሄን ግብ ያየው ሊቨርፑል እና ማማርዳሽቬሊ ሆነዋል ማለት ይቻላል። ሜዳ ላይ 2 ምርጥ ቡድኖች ነበሩ ያሉት ደግሞ አርኔ ስሎት ናቸው። የሊቨርፑል አሰልጣኝ አርኔ ስሎት በትላንትናው ጨዋታ ሁለቱ ቡድኖች ጥሩ እንቅስቃሴያቸውን ገልጿል። ሜዳ ላይ 2 ምርጥ ቡድኖች ነበሩ ያሉት አርኔ ስሎት ቼልሲ የመጀመሪያ ጎሉ በመጀመሪያ ሙከራውን ያስቆጠረው ብለዋል። አሰልጣኙ አክለውም ቡድናቸው እንደ ጋላታሳራይ ጨዋታ ሁሉ የ1-1 እድሎችን ማማከኑ፣ ጨዋታውን በትንሽ ነገሮች መወሰኑ፣ እንደዚሁም በጨዋታው ላይ ለጣሉት ነጥብ ጥቂት ነገሮች ምክንያት መሆናቸውን አሰልጣኝ አርኔ ስሎት ይናገራሉ። ጨዋታውን ማሸነፍ ይገባን ነበር ያለው ደግሞ ማርክ ኮኮሬላ ነው። የሰሜዎቹ የመስመር ተጫዋች ማርክ ኮኮሬላ ቡድናቸው የምሽቱ ድል ይገባው እንደነበረ ገልጿል። ማሸነፍ ይገባናል፣ ጨዋታውን በጥሩ መልኩ ጀምረናል፣ ነገር ግን በሁለተኛ አጋማሽ ያንን አላደረግንም፣ ያንን ማሻሻል አለብን፣ ነገር ግን ድሉ ይገባናል ብለዋል። የተወሰኑ አስቸጋሪ ሳምንታት ማሳለፋቸውን ያነሳው ኮኮሬላ ድሉ ለቡድኑ ጥሩ ጊዜ እንደነበረ ገልጿል። ይህ በራስ መተማመን ይሰጣል። 3 ነጥቡን ወስደን ወደ እረፍት እንሄዳለን። በጣም አስደሳች ምሽት ብሎታል ኮኮሬላ። ሳላን በመቆጣጠር ረገድ በጣም የተዋጣለት ነበር። ምናልባት የሳላን ቁጥር እናነሳዋለን። በርግጥ ግን እንደ አጠቃላይ ኮኮሬላ በጨዋታው ላይ በጣም አስደናቂ ነበር። ሁለተኛዋ የማሸነፊያ ግብ ስትቆጠርም አሲስት አድራጊው እሱ እንደነበር ይታወቃል። ሊቨርፑል ወደ ለንደን አቀንቶ ባረጋቸው ያለፉት 4 የፕሪሚየር ሊግ ጨዋታ ድል የሚባል ነገር የለም። በፉልሃም 3-2፣ በቼልሲ 2 ጊዜ 3-1 እና ትላንት 2-1፣ በፓላስ 2-1 ተሸንፏልና ሊቨርፑል ለንደን ላይ መጨረሻ 4 ጨዋታዎች ፈተና ሆነውበታል።
ቸልሲ በበኩሉ ተከታታይ 4 ጨዋታም ቀይ ካርድ ተመልክቷል። ማሬስካ ተጫዋቾቹን ጠብቁ እንዲህ የተባሉ ነበሩ። በብራይተን አዩ ተሸነፉ፣ በዩናይትድ ቀያዩ ተሸነፉ፣ ከቤኔፊካ ጋር ቀያዩ። ምናልባት ባለቀ ደቂቃ ስለሆነ ጆዋው ፔድሮ ቀያየው ጨዋታው ላይ ውጤት ለውጥ የሚያመጣ ቀይ አልነበረም። ትላንትና ተጫዋቾቹን ይጠብቁ የተባሉት ማሬስካ ራሳቸው ደስታቸውን መቆጣጠር ተስኗቸው ቀይ ካርድ አይተዋል። ትላንት ማሬስካም ቀይ ካዩ በኋላ እንግዲህ ቀጣይ ጨዋታ ያልፋቸዋል ማለት ነው። ትላንት ተረኛ ቀይ ወሳጅ ደግሞ እሳቸው ሆኗል። የቀይ ካርዱን ጉዳይ እንመለስበት ውድ ቤተሰቦቻችን። ቸልሲ ከ2014 በኋላ ለመጀመሪያ ጊዜ በተከታታይ የፕሪሚየር ሊግ ጨዋታ ሊቨርፑልን አሸንፏል። 3-1 እና 2-1 በሆነ ውጤት ማለት ነው። ሊቨርፑል ደግሞ በስታንፎርድ ብሪጅ ለመጨረሻ ጊዜ ያሸነፈው ከ5 ዓመት በፊት ነበረ። አሁንም ያለ ድል ሌላ ጨዋታ መጠበቅ ግድ ብሎታል። ዊሊ ካቢያሮ በሊቨርፑል ድል በኋላ ጋዜጣዊ መግለጫ ሰጥቷል። ምክንያቱም ማሬስካ ቀይ ካርድ ስላዩ ማለት ነው። ኤንዞ ማሬስካ ደህና ነው፣ እናም በድሉ በጣም ደስተኛ ነው። ቀይ ካርድ መውጣቱን ተከትሎ እኔ ጋዜጣዊ መግለጫ ለመስጠት ተገድጃለሁ ብሏል ዊሊ ካቢያሎ። በመጨረሻዎቹ ሴኮንዶች ውስጥ 3 ነጥቦች በማግኘታችን በጣም ደስ ብሎኛል። ሊቨርፑል በዚህ ዓመት በጨዋታ መጠናቀቂያ ደቂቃ ላይ ሲያሸንፍ ነበር። አሁን ግን መሸነፍና እንደዚህ አይነት ስሜት በተቃራኒ ሲሆን ምን መሆን እንዳለበት ወይም ምን እንደሆነ ያወቁት ይመስለኛል። ይህ የባከነ ሰዓት የድል ጎል እኛን የተራራ ያክል ደስታ ሰጥቶናል ብሏል። ከድሉ በኋላ ኤንዞ ማሬስካ ያየውን ቀይ ካርድ ተመልክቶ በነገራችን ላይ ባለፉት 5 ጨዋታ ቸልሲ ቤት 4ኛ ቀይ ካርድ ነው። ቸልሲና ቀይ ካርድ ቢያንስ በሳምንት አንዴ ይገናኛሉ ማለት ነው። የጨዋታው ኮከብ የነበረው ካይሴዶ ነው። ሞይሰስ ካይሴዶ በጨዋታው ላይ የጨዋታው ኮከብ ሲባል በነገራችን ላይ በቁጥር ደረጃ ካየ ነው 5 የመሬት ላይ ግንኙነት ያሸነፈ፣ 4 ታክሎችን ያሸነፈ፣ 2 ሙከራ ያደረገ፣ 2 ኢላማውንም የጠበቁ ናቸው። አንዱ ግብ ነው። በጣም አስደናቂ ግብ ደግሞ በጨዋታው ላይ አስቆጥሯል። የጨዋታውም ኮከብ ነበረ። ሳላህን ቀጥለጥ አድርጎ ይዞት የነበረው ኮኮሬላ በጨዋታው ላይ 1 አሲስት 2 ኳስ አቋርጧል፣ 2 ታክል ወርዷል፣ 3 ጥፋቶችን ያሸንፏል። ወይም ጥፋቶችን ያሸንፏል ማለት ለቼልሲ ቅጣት የምታስገኝቷል። 3 ኳሶችን በሊቨርፑል ሳጥን ውስጥ ነክቷል። 3 የግብ ዕድል ፈጥሯል። በጣም ድንቅ ምሽት ካሳለፉ የቼልሲ ተጫዋቾችም ኮኮሬላ ማንሳት እንችላለን። ምናልባት ግብ አስቆጣሪን ስታቪዮንም ካነሳን 1 ግብ አስቆጥሯል፣ 2 ሙከራ አድርጓል፣ 2 የግብ ዕድል ፈጥሯል፣ 11 ኳሶችን ለቡድን አጋሮቹ በትክክል አቀብሏል። 100% ታክሎችን አሸንፏል። ገና 18 ዓመቱ ነው። ስታንፎርድ ብሪጅን ትላንት እንዲነቃነቅ ካደረጉ ተጫዋቾች አንደኛው ነበረ። ለተሁድ ማለዳ ጥንቅር ፍጻሜው እዚህ ጋር ሆነ። ጥቂት ቆይታ እንገናኝ። ሰናይ ጊዜ